በለው አይ አብረሽ ሰራህላቸው። ኧረ እርስ በርስ ተባሉ ደግሞ እናንተ ሜሪና ዳኒ። ሜሪ አንቺ ያለሽበት ሩታ ሜሪ ላይ ናት። ተመካክራችሁን አብረሽን ይቅርታን ጠይቀው ያልሽ እንደዚህ ልታረጊ ነው ምናምን እያሉ እየተጣሉ ነበረ። አብረሽ ደግሞ ልጁን ይዞ ላጥ ብሏል። ደግ አረገሽ። አዎ በራሱ ልጅ እየከለከላችሁ ምናምን እና ደግሞ ምን ያስለቅስሽ ያለ ሩታ ማለት ነው። የወሰደው እኮ አባቱ ነው። ምንም ያደረገው መስል ሌላ ሰው ወይ ታግቶ ምናምን እንዳልሆነ ታውቂያለሽ። የወሰደው አባቱ ነው። ሲቀጥል ደግሞ አብረሽ ደግሞ በልጅ አረ በለው ካሜራ ነው በቃ። ያለ ካሜራ ምንም ነገር ማድረግ አትችሉም። ይዞ ሄዶ እነ ሄርሜላ ቤት ሲደርስ ካሜራ ደቅኖ መጣ እና ብቻ ልጁ ግን አሳዘነኝ። ማርያምን አሳዘነኝ። ወይ ፈጣሪ ደግሞ ልጁ የሆነ የዋህ ነገር ነው። ከሁሉም ጋር ጠጋ ሰው በዛበታ። እኔማ ከዚህ በኋላ አባቱን ራሱ የሚያውቅ አይመስለኝ የሚለየ አይመስለኝም። ዳኒ ያለ አብሮት ሌሎች ወንዶች የሚመጡ ያቅፉታል፣ ሴቶች ያቅፉታል። ልጁ እኮ ግራ ተጋባ። የትኛውን አባት ይበል? ብዙ ሰው ከመመልከቱ የተነሳ ማለት ነው የነ አብረሽና የሩታ ልጅ ሁሉንም ነው የሚጠጋው። ዝም ብሎ ሁሉን ነው የሚጠጋው። አብረሽን የሚጠጋል፣ ሜሪን የሚጠጋል፣ ዳኒን የሚጠጋል፣ ሁሉንም ይጠጋል። ተምታታበት ልጁ። ሰው በዛበት ቤት ውስጥ ሰው ስለበዛ ልጁ አባቱን ራሱ መለየት አልቻለም። ሜሪንም ይጠጋል፣ ሄርሜላንም ይጠጋል፣ የሄርሜላ እህትንም ይጠጋል። ሁሉንም እየተጠጋ ነው ልጁ ማለት ነው። ግራ ከመጋባቱ የተነሳ አባቱን ራሱ መለየት አልቻለም። እናቱን ሜሪ ስትይዛ ያቅፋል። በቃ ሁሉንም እና ልጁ በጣም አሳዝነኝ። እና ደግሞ ሩታ እንደዚህ ማልቀስ ምናምን አይጠበቅብሽም። አባቱን የወሰደው ምንም ሊያደርገው እንደማይችል በደንብ ጠንቅቀሽ ታውቂያለሽ። ሲቀጥል ህዘው እርስ በርሳችሁ የምትጠራጠሩት ነገር ሊሆን ይችላል። ሜሪ ሩታን ጉር ሰርታት ሊሆን ይችላል። ነገርኩሽ እኮ ሩታ ሜሪና ዳኒ እንደማይጠቅሙሽ ማወቅ አለብሽ። ሁለቱ ሜሪም ሆነ ዳኒ ሆን ብለው ሊሆን ይችላል እንደገር ያደረጉት ከአብረሽ ጋር ተመሳጥረው ማለት ነው። እነሱ የሚፈልጉት እኮ ሁለታችሁን እያበጣበጡ ካሜራ እየደቀኑ ቪዲዮ መስራት ነው። በቃ ሌላ ምንም አላማ የላቸውም። እነሱ እዛ ቤት የመጡት አንቺ ጋር ስራ ሊሰሩ ነው። በቃ አንቺን ያስለቅሳሉ፣ በአንቺ ደባ ይሰራሉ፣ ከአብረሽ ጋር ያጣላሉ። የማይሆን አይዲያ እየሰጡ ከአብረሽ ጋር እንድትጣል ያደርጉሻል። ከዛ እነሱ ካሜራቸውን ደቅነው ቪዲዮ ቀርጾሻል። ሀላስ ስራቸው ይሄ ነው እነሱ ማለት ነው የሚፈልጉት። አንቺ ደግሞ እነሱ እንደሚፈልጉት እየሆንሽላቸው ነው። በራስሽ እንኳን ዩቲዩብ አይደለም የሚሰራው። እነሱ ፕላናቸው ይሄ ነው። በቃ አንቺን እያስለቀሱ እናንተን እያጣሉ እያበጣበጡ ቪዲዮ መስራት ነው። እዛ ቤት የመጡት ለአንቺ አዝነው ይመስልሻል? አይደለም። እውነት ሜሪ እጇ ሊኖርበት ይችላል። አብረሽን ይቅርታ ለመጠየቅ እንደዛ ሁሉም ቅልስ በተለይ ዳኒ የተቅለሰለሰው በቃ አብረሽን ልጁ እንዲወስዱ አብረሽ ዳኒ ያስመሰላላ። ዳኒም አለበት። ዳኒ አይታመንም። ጭራቅ ነው ዳኒ እና ሩታ ከዚህም በላይ ሊያደርጉሽ ይችላሉ። ሰዎችን ባታመኝ ጥሩ ነው። ምንም ቢሆን ከቤተሰብና ከልጅሽ አባት አይበልጡም እነሱ ላንቺ ከነሱ በላይ አያስቡልሽም። እነሱ የሚያስቡልሽ መስሎሽ ከሆነ ተሳስተሻል። ገና ይቀብሩሻል። ብዙ ነገር ሊያደርጉሽ ይችላል እና ልጅሽን ደግሞ ያው በህግ መውሰድ ትችያለሽ። በፖሊስ መክሰስ ክስ መመስረት ትችያለሽ። ምክንያቱም ልጁ ገና 18 ዓመት እስካልሞላው ድረስ ገና ጡት እየጠባ ያለ ምግብ መብላት ያልጀመረ ልጅ አባቱ ጋር መውሰድ አይችልም። አንቺ መያዝ ፍላጎት ካለሽ አንቺ አልፈልግም ካላልሽ እንጂ አንቺ ፈልጋለሁ እያልሽ እናቱ እያለች አባት ጋር ይሆን አይባልም። ግን ደግሞ እንደዚህ ብቲም ደግሞ እሱ መከራከር የሚችልበት ነገር አለ። ከዛ በፊት ላሳይህ አልችልም ብለሽ ከልክለሹ ነበረ። ስለዚህ እየከለከለችኝ ስለሆነ ይዤ ሄድኩ ብሎ እሱም ደግሞ መከራከር ይችላል። ከዚህ ሁሉ ነገር ግን ሁላችሁም ባትፎካከሩ ጥሩ ነው። ሩታ ያን ያላሳይም ባትይ ኑሮ አብረሽ ልጁን ይዞ እንደዚህ አይፈረጥጥም ነበረ። አንደኛ አንቺ ሁሌ ቪዲዮ እየሰራሽበት ነው፣ እሱም በልጁ ቪዲዮ ይሰራል። እኔ አብረሽ ራሱ ለልጁ እንደዚህ የሚንሰፈሰፈው ሁሌ በሄደ ቁጥር ቪዲዮ መስራት ስለሚፈልግ ነው። በቃ ሁሌ በሄደ ቁጥር ቪዲዮ ይቀርጻል። ታውቃላችሁ፣ ቪዲዮ መስራት ይፈልጋል። በቃ በልጁ ማለት ነው። እሷ ብቻ እንድትሰራበት አይፈልግም። እሱም ቪዲዮ በልጁ መስራት ይፈልጋል። አንዳንዴ ሳስበው ዝም ብዬ አብረሽ በዚህ ልክ የተንሰፈሰፈለት ያኔ እርጉዝ እያለች ሩታን አንድ ቀን ተንከባክባት የማያውቅ አሁን ከተወለደ በኋላ በዚህ ልክ የሚያተሰጡ ሰው ከቤቱ እውነት ለልጁ አስበውም አይመስለኝም። አንዳንዴ ቪዲዮ ሊቀርጽበት ነው። በቃ ባገኘው ቁጥር ዛሬ ትናንት ፓርት ዋን አለ፣ ዛሬ ፓርት ቱ አለ፣ ፓርት ሰሪ ምናምን እያለ ይቀጥላል። ከዛ ሩታ ትሄዳለች፣ ፖሊስ ይዛ ይከሰሳል ምናምን በቃ እንደዚህ እያሉ ድራማውን ሊያስረዝሙብን ነው። ግን የሚያሳዝነኝ ልጁ ብቻ ነው። ደግሞ ደስ ሲል ቦቼቼ ነገር ወይኔ እኔ ራሱ ቀን ነው የምር። ኧረ በስመ አብ ወልድ ያሳድግላችሁ። ግን የሰው አይን በጣም እየበለው ነው የምር። ኧረ በስመ አብ ምንድነው እንደዚህ እንትን ላይ የምታሰጡት?
ብቻ ይሄ ልጅ በሰላም ይደግላችሁ። ሌላ ምንም አልላችሁም። ግን ደግሞ እናንተ ገና ቪዲዮ ለመስራት እየተቀማማችሁ ሩታ አብርሽን እየቀማች አብርሽ ሩታን እየቀማ መሆን የለበትም። ኮመን የሆነ ሰዓት አውጥታችሁ ሳምንት ከሆነ ሳምንት ወር ከሆነ ወር አድርጋችሁ እንትን በሉ እንጂ እንደዚህ መሰራረቅ አምጪ አዝናልቸው ልምጣ ብሎ ይዞልም ማለት ከዛ ደግሞ እሷ ሲመጣ እንደፈለግክ ማየት አትችልም፣ ማቀፍ አትችልም ማለት እንደዚህ የሚባል ነገር የለም። እሱም ልጁ ስለሆነ እንደፈለገ የማቀፍ የመሳም መብት አለው። አንቺም ብትሆኝ እስከ እድግ እስከሚል ድረስ የመያዝ መብት አለሽ፣ ለሱ የማሳየት ግን ደግሞ ልጁን የመንከባከብ መብት አለሽ አንቺ እስከፈለግሽ ድረስ እና ልጁን እንዳታሳምሙት፣ ጤና እንዳታሳጡት። እነዚህ እየተፎካከራችሁ ልጁ ማግኘት ያለበትን ምግብ ሳያገኝ አሁን አብርሻውን ወንድ ነው አሁን ወንድ ነው ገና አንተ በሱ ቪዲዮ ሰራለሁ ብለህ ባለፈው ስንት ቪዲዮ ሰራ በራስ ቻናል። አሁን ደግሞ እንግዲህ በሱ ስንት ቪዲዮ ይሰራሉ ታያላችሁ። ከሄርሜላ ጋርም ከራሱም በሄርሜላ የሚለቀው ቪዲዮ በነገራችን ላይ ብሩ ወደ አብርሽ ነው የሚሄድ፣ አድሰንሱ በአብርሽ ስለሆነ ማለት ነው። ስለዚህ እናንተ ገና ቪዲዮ እንሰራለን እንሸቅልበታለን ብላችሁ ልጁን ጤና እንዳታሳጡት። የተመጣጠነ ምግብ ያጣ ልጅ እንዳይሆንባችሁ። ልጁ በ6 ወሩ ጡት መጥባት እያለበት ምግብ አታጠቅጥቁት። ሲቀጥል ይሄ ወተቱ የሚበጠበጠው ወተት አርቲፊሻል ስለሆነ እንደ እናት ጡት አይሆንም ለሰውነት ማለት ነው። ጠቃሚ ሁሉን ንጥረ ነገሮችን አይዝም። አንደኛ ነገር፣ ሁለተኛ ነገር ያለ አቅም ሊወፍር ይችላል። ልጁ በጣም ከወፈረ ደግሞ ጤነኛ አይሆንም። ታውቃላችሁ የምትሰጠውን ነገር እየመጠንክ ስንት ካሎሪ መመገብ እንዳለበት ምናምን እያየህ መስጠት አለባችሁ ብዬ አስባለሁ። እናንተ እየተቀማማችሁ ግን ልጁ የሆነ ችግር እንዳይፈጠርበት ተጠንቀቁ። ሌላ እንግዲህ የሜሪና ዳኒ ሩታ ሶስቱም እዛው እየተበጣበጡ ነበር። አንቺ ነሽ እየተባባሉ ነበረ። ዳኒ ራስ ተቅለስሰ አብርሽን ልነጠፍልህ ለጉዝጉዝል ብለህ ይቅርታ ጠይቀ አሁን እንደገና ወደ ሜሪ ታዞራለህ እንዴ? ሲጀምር አንደኛው አንተ ነህ ዳኒ ነው፣ ሁለተኛ ሜሪና፣ ሶስተኛ ራስሽ ሩታ ነሽ። ሩታ ዝም ብለሽ የሰው ምክር ሰው እንደመራሽ እነሱ ይቅርታን ጠይቅ ስላሉሽ ይቅርታ፣ ባለፈው ደግሞ እነሱ ልጅን አላሳይ በይ ሲሉሽ አላሳይም፣ ከዛ ደግሞ ቤተሰቦቹን ስደቢ ሲሉሽ ቤተሰቦቹን ስድብ፣ እንደዛ እያደረግሽ ማለት ነው እነሱ የሚሉሽን ነገር እያደረግሽ ማንንም መውቀስ አትችይም። ራስሽ ነሽ የምትወቀሹ ልጁ ለመወሰዱ ራሱ። ምክንያቱም አብረሽ ደውላችሁ ጠርታችሁና ልጅን ብላችሁ ይዞት ቢሄድ ማን ነው ጥፋተኛ? ራስሽ ደውለሽ ጠርተሽ ና ብለሽ ሰተሹ ከዛ እንደገና ወሰደብኝ ብሎ እየየ ማለት አያስፈልግም። ምክንያቱም ከዛ በፊት ያደረግሽው ነገር ስላለ እና ብቻ ልጅሽን ከፈለግሽ ቤት ውስጥ ሆነሽ ማልቀስ አይደለም፣ በህግ ካሳሽ መውሰር ትችያለሽ። መቼ መንጣትና እንዴት ማየት እንዳለበት ደግሞ ራሱ ህግ እንትን ይልለታል እንጂ አንቺ ነሽ እየተባባላችሁ ከዛ ደግሞ እያለቃቀስሽ ምናምን ሲቀጥል ማለቀስም አይጠበቅብሽም። አባቱ ስለሆነ ምንም ስለማያደርገው ማለት ነው።